ኢትዮጵያ ሀገራችን አንድ ቀንም ከዓለም ሰላም አግኝታ አታውቅም። ለኢትዮጵያችን ሀገራችን የሚዋጋላት ኃይሏ፣ ጥበቧም፣ ምክሯም ሁሉም እግዚአብሔር ስለሆነ የማይታሰብ የማይሞከረውን አባቶቻችንና እናቶቻችን ሲሰሩት ስናይ የሚዋጉት እነሱ ብቻ ሳይሆኑ ከነሱ ጋር ያለው እግዚአብሔር እንደሆነ ተርጓሚም ተመራማሪም አያስፈልግም። ኢትዮጵያ ሀገራችን አንድ ቀንም ከዓለም ሰላም አግኝታ አታውቅም። ሰላሟ መድኃኔዓለም ኢየሱስ ክርስቶስ፣ ሰላሟ ፈጣሪዋ ለሕዝቧም ለሀገሪቷም ለቤተ ክርስቲያናችንም ለዚህ ሕዝበ ክርስቲያን እሱ ብቻ መሪ እሱ ብቻ አስተማሪ ሆኖ የኖረ ነው። ጀግኖቹም የሚወለዱት የተወለዱት አባቶቻችን እናቶቻችን በጦር ሜዳ የተወለዱ ይመስሉ ነበር። ምንጊዜም እኛ ኢትዮጵያውያን በጣም ሁልጊዜ ከልባችን ሊጻፍ የሚገባው የእግዚአብሔርን ስም የጠራ እንደሚድን፣ የእግዚአብሔርን ስም የጠራ ሁሉ ይድናል የሚለው ቃል በትክክል በዚች የተቀደሰችው ኢትዮጵያ ምድራችን ላይ ነው። ኢትዮጵያ ከክርስቶስ ልደት በፊት ጀምሮ በፈላስፎቹ ዘንድ ኢትዮጵያ ዛሬ በቅዳሴው ላይ ከክርስቶስ ልደት በፊት የነበረውን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት የተናገረው እሱ ወደዚህ ከመምጣቱ በፊት መድኃኔዓለም ኢየሱስ ክርስቶስ ወደዚህ እኛን ለማዳን ከመምጣቱ በፊት 1000 ዓመት በፊት ነው የተነገረው። 1000 ዓመት በፊት። ስለዚህ ኢትዮጵያ የዓለም ምስጢር ናት። ምስጢር የሚመረመረው ለተለዩ ሰዎች ነው። ኢትዮጵያ ዓለም ያልመረመራት ታላቅ ምስጢር የሆነች ሀገር ናት። ገና ያልተመረመረች ታላላቅ ውቅያኖስ ተመርምረው ገና በውስጣቸው ምን እንዳለ ገና አልታወቀም። ኢትዮጵያም ከዚያ የበለጠ ከውቅያኖስ የበለጠ ምስጢር ያላት ሀገር ታሪክ የሕዝብ አሁን በዚህ የምናየው ሕዝብ ምስጢር ነው እና ይህንን ለማዳከም ነበረ፣ ይህንን ለመለወጥ ነበረ። ይህ ቅድም ሲተረክ የኖረው የፋሽስት ኢጣሊያ ወደዚህ ስንቱ ተወርቶ ኢትዮጵያ ሀያላኑማ የሳቁበት ዘመን ነው። በስደት ያሉት ንጉሥ አቤቱታ ሲያቀርቡ ጎፍኔሽን ይባል ነበር። የዚያን ጊዜ የተባበሩት መንግስታት ሳይባል መጀመሪያ በዚያ ቀርበው አቤቱታ ሲያቀርቡ ስቀውባቸዋል። እግዚአብሔር ግን በእነሱ ነው የሳቀ እንጂ በእኛ ላይ አልነበረም። ያ ከነሱ ሳቅ በኋላ ግን ብዙ ነገሮች ሆነዋል። ተከፋፍለው እርሳቸው ተጨራርሰዋል። ከዚያ የተነሳ ኢትዮጵያን ይወር የነበረው የለም ዝጋ አስዋን ባህሩን ዝጋ ጦር ወደ ኢትዮጵያ እንዳይሄድ እርሳቸው ሲተለያዩ
ከፋብላቸው እያሉ ይጸልዩ ነበረ። መምህር ሰይፉና አንድ ቃዲ የእስላም ቃዲ ጣሊያን በዚህ ገብርኤል በታች አስሯቸው ነበረ ይባላል። በኋላ ና እንጸልይ ይላል ያ ቃዲው መምህር ሰይፉን፣ ወይ ከአንተ ጋር ነው እንደምጸልይ ይላቸዋል። በልተው ያ ቃዲ ለካ በቅቷል። ኧረ ከፋብላቸው እኛስ አንችላቸውም አንተው ከፋብላቸው እያለ ለካ ወዲያውኑ ተከፋፈሉ። ያ ሁለተኛው ዓለም ጦርነት ግዙፍ የሆነው የዓለም ጦርነት ተነሳ። እነሱን ያንን እሳቸውን ሊያጋጫቸው ይዘውት የተሰደዱት ስሙ ሰራ። የእግዚአብሔር ስም ለኢትዮጵያውያን ሰርቷል። እባካችሁ በልባችሁ ጻፉት፣ እመኑት። ስለዚህ የእግዚአብሔርን ስም የጠራ ይድናልና አሁንም ስሙን ጠርተን እንድንድን የልዑል እግዚአብሔር ፈቃዱ ይሁንልን። አገራችን ኢትዮጵያን ሰላም ያድርግልን። አሜን። የዚህን ሕዝብ ጸሎት ተቀበል። የከበደውን ሁሉ አቅልልን። አንድ አድርገህ ጠብቀን። አንድ አድርገን አምላካችን በአንድነት ሀገራችን ኢትዮጵያን እምነታችንን በአንድ ሆነን እንድንጠብቅ የእሱ ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል መልአክ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። እግዚአብሔር ይባርካችሁ።